ሰላም እንዴት ናችሁ? ዛሬ እንግዲህ በጣም ኢምፖርታንት የሆነ ቪዲዮ ይኖረናል። ምናልባት እስከ ዛሬም ከሰራሁላችሁ በጣም ልብ ብላችሁ መመልከት ያለባችሁ ቪዲዮ ነው። ቪዲዮ ትንሽ ረዘም ሊል ይችላል፣ ነገር ግን ታግሳችሁ ሙሉን ለማየት ሞክሩ። ብዙ ነገር ታተርፉበታላችሁ። ይህም ሙሉ ቪዲዮ ስትመለከቱ እንግዲህ ሐሳዩ መሲህ ወደ ዓለም እንዴት ይመጣል፣ ወደ ስልጣን እሱን ለማምጣት እየተሰራ ያለው ስራ ምንድነው? መጽሐፍ ቅዱስስ የሱን አመጣጥ ምን ይለናል? እንዲሁም የተለያዩ የእምነት ተቋማት ስለ ሐሳዩ መሲህ ይመጣል ብለው የሚያስቡበት ኤክስፔክቴሽን ምን ይመስላል የሚለውን ነገር በዝርዝር እንመለከታለን። እንዲሁም የህዝቡን አስተሳሰብ ከእያንዳንዱ ቤተ እምነት አስተምህሮ ጋር በማጣጣም እንዴት ተቀባይነት እንዲያገኝ እየተሰራ ስላለው ትልቁ የማጭበርበር ስራ እንመለከታለን። እስከዛሬ ተተውኖ የማያውቀው የመጨረሻው ትልቁ የስክሪፕት ፕሌይ ሊተወን ጥቂት ቀርቶታል። ፕሮፌሲን ሳይደርስ እንደደረሰ አድርገው ሊተውኑ ነው። እንግዲህ መጽሐፍ ቅዱስ እንደዚህ አይነት ትላልቅ ነገሮች የማጭበርበር ስራዎች በመጨረሻው ሰዓት ላይ ሐሳዩ መሲህ ከመምጣቱ በፊት እንደሚደረጉ በግልጽ ያሳየናል እና እሱንም እንመለከታለን። በተጨማሪም ሐሳዩ መሲህ ወደ ስልጣን ከወጣ በኋላ መምራት ከጀመረ በኋላ መሃል ላይ የሚታወን እንግዲህ ሌላ ትልቅ ስክሪፕት አለ። በዚች ምድር ላይ ብቻችንን አይደለም ተብሎ ኤሊያኖች እንግዲህ እንደ ሰው ልጅ ፈጣሪ ተደርገው ይቀርባሉ። እስከዛሬ ተተውኖ የሚያውቀው ትልቁ እንግዲህ የስፒሪቹዋል ዲሰፕሽንን በመቀጠል ይካሄዳል። የዚህንም ስክሪፕት ፕሌይ አጀንዳና ምን እንደሚመስል ምንስ በዚህ አቺቭ እንደሚያደርጉ በዚህ ቪዲዮ ላይ ከቆያችሁ የምትመለከቱት ይሆናል። እንደ መግቢያ ሳሳችሁ የሐሳዩ መሲህ ከመምጣቱ በፊት ምን አይነት ነገር ምድር ላይ እንደሚከሰት ክርስቶስ ከተናገረው ቃል በመጥቀስ እንጀምራለን። በዚህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 4 እስከ 12 ላይ ስትመለከቱ ሐዋርያት እንግዲህ ጌታችንና አምላካችን ኢየሱስ ክርስቶስን በደብረ ዘይት ተራራ ተቀምጦ ሳለ ወደሱ ቀርበው እስኪ ንገረን የምትለው ሁሉ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክትስ ምንድነው? ብለው ጠይቀውት ነበር። ጌታችንም እንዲመልሱላቸው ነበር። ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ በማለት በስሜ ይመጣሉና ብዙዎችንም ያስታሉ። ስለ ጦርነት የሚያስፈራ ወሬ ትሰማላችሁ። እነዚህ ነገሮች የግድ መፈጸም አለባቸው። ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳል። በተለያዩ ስፍራ ረሃብና የመሬት መንቀጥቀጥ ይሆናል። በዚያ ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገሏችኋልም። በስሜ ምክንያት በሕዝቡ ዘንድ የተጠላችሁ ትሆናላችሁ። ብዙዎች ሐሰተኛ ነቢያት ይነሳሉ፣ ብዙዎችን ያስታሉ ብሎ አስተምሯቸው ነበር። ሌላኛውስ የመጽሐፍ ቅዱስ ክፍል ስለ ሐሰተኛው መሲህ መምጣት ምን ይነግረናል የሚለውን እንመልከት ማለት ነውና በዚህ ሁለተኛው ወደ ተሰሎንቄ ሰዎች ምዕራፍ 2 ከቁጥር 3 እስከ 12 ላይ ስታነቡ ምን ይለናል? ማንም ሰው በምንም መንገድ አያታላችሁ፣ አስቀድሞ አመጽ ሳይነሳ ለጥፋት የተመደበውም የአመጽ ሰው ሳይገለጥ ያ ቀን አይመጣምና ይለናል። ይሄ የመጽሐፍ ቅዱስ ቃል ምን እየነገረን ነው? እንግዲህ አመጽ የሚለው ቃል ጦርነትን ይወክላል። ስለዚህ ከክርስቶስ ዳግም መመለስ በፊት አመጽን ተገና አድርጎ የሚመጣ አሳሳች እንዳለ ሲገልጽ ነው። እስኪ ደግሞ የተለያዩ የእምነት ተቋማት የመጽሐፍ ቅዱስ ቃል ላይ በመመርኮዝ የሐሳዩን ክርስቶስ አመጣጥ ከመምጣቱ በፊት የሚኖረውን ጊዜ ምን እንደሚመስል የሚተረጉምበት መንገድ አለና እሱን እንመልከት። እንዲሁም ከክርስትናው እምነት ውጭ ያሉ ተቋማት ከራሳቸው እምነት አስተምህሮ ጋር የተያያዘው ያለው አተረጓጎምና ኤክስፔክቴሽን ምን ይመስላል የሚለውን እኔ እስኪ በአይሁዳውያን ወይም በጁዊሽ እምነት አስተምህሮና ኤክስፔክቴሽን የሐሳዩ መሲህ ይመጣል ተብሎ እንዴት እንደሚታሰብ እንጀምር። በአይሁዳውያን እና በብዙ የእስራኤላውያን እምነት ተከታዮች ዘንድ ሐሳዩ መሲህ ይመጣል ተብሎ የሚጠበቀው መቼ ነው? በዚህ በመጽሐፍ ቅዱስ ላይ በትንቢተ ሕዝቅኤል ላይ የተጻፈው የጎግ እና ማጎግ ጦርነት ላይም እንደሆነ ይናገራሉ፣ ያስተምራሉና ሐሳዊ መሲህ ብለው የሚተረጉሙት የጥፋት ሰው በእነሱ አስተሳሰብ ምንድነው? የጦርነቱ ዋና መሪ ነው እና እስራኤል ላይ ትልቅ ጦርነት ይከሰታል ብለው ይናገራሉ፣ ትንቢቱን በመተርጎም ማለት ነውና
ጦርነቱን በመጣ ጊዜ እሱ የመራ እስራኤልና ዓለም ላይ ትልቅ ብጥብጥ በፈጠረ ጊዜ ይዛኔ ምን ይሆናል እንግዲህ ከዳዊት ዘር የሚመጣ ትልቅ የፖለቲካ ተቀባይነት ያለው የዓለም ሰው ይነሳና ሐሳዊው መሲሁንም ከጦርነቱ ጋር ከሱ ጋር አብረው የተነሱትንም ጠላቶች ያሸንፋል። የዛኔ የዓለምም ሰላም ይመለሳል የሚል አስተምህሮ ኤክስፔክቴሽን ነው ያለው። በእነሱ እምነት ክርስቶስ መጥቶ ያን ሐሳዊ መሲህ ያጠፋል የሚል አስተምህሮ የላቸውም። በአንድ አምላክ በቶራ ሕግ ነው የሚያምኑት። የሥላሴው ሶስትነት አንድነት አይቀበሉም። ኢየሱስ ክርስቶስ የአምላክ ልጅ አዳኝ፣ እሱ ራሱ አምላክ ትክክለኛ መሲህ ነው ብለው አይቀበሉም። ክርስቶስ ለነሱ ጥሩ አስተማሪ ነበር። አንድ የሚያረገን መሲህ ገና ይመጣል ብለው ይጠብቃሉ። ክርስቶስ ትክክለኛ መሲህ ቢሆን ኖሮ አይሞትም ነበር ብለው ይናገራሉ። ይሄ እንግዲህ የነሱ ኤክስፔክቴሽን እምነት ነው። እና ምን ይላሉ በተጨማሪ የተበታተኑትን የእስራኤላውያን ሕዝብ አልሰበሰበም። እንዲሁም እንግዲህ ሶስተኛውን ቤተ መቅደስ አልሰራም። በዓለም ላይ እሱ በነበረበት ጊዜ ሰፈር፣ በሽታ ሁሉ ነገር ነበር። ስለዚህ ይሄን ስላላሟላ በእነሱ እምነት አስተምሮ ክርስቶስ ትክክለኛ መሲህ አይደለም ማለት ነው። ከዓለም ላይ የሚነሳ እነዚህን ሁሉ ነገር የሚያስወግድ ሶስተኛ ቤተ መቅደስን የሚሰራ የተበታተኑትን እስራኤላውያን የሚሰበስብ እሱ ከመጣ በኋላ ሰላም የሚሆንበት ጊዜ የሚያመጣ የሰው መሲህ ይጠብቃሉ ማለት ነው። እንቀጥል እስኪ። አሁን ደግሞ የሙስሊሙን እምነት አስተምሮና ኤክስፔክቴሽን እስኪ እንመልከት። በሙስሊሙ እምነት አስተምሮ እንግዲህ ሐሳዊ መሲህ ተብሎ ይመጣል ተብሎ የሚታሰበው እንግዲህ ከጦርነቱ በፊት ነው። ወደ ምድር ላይም ከመጣ በኋላ እንግዲህ ብዙዎችን እያሳተ ብዙ ተከታዮችን ያፈራል። እኔም አምላክ ነኝ እያለ እንግዲህ ብዙ ምልክቶችን ተአምራትን እያሳየ ብዙ ሰዎችን ብዙ ተከታዮችን ያፈራል። በዚህ ጊዜ ብዙዎችን እያሳሳተ በሚኖርበት ጊዜ በዛ ሰዓት ላይ ክርስቶስ እንግዲህ ይመጣል። ክርስቶስ በእነሱ ኢሳ እንደ አምላክ ሆኖ ግን አይደለም። ክርስቶስ ለነሱ ነብይ ነው እና ክርስቶስ በምድር ላይ ይመጣና እስራኤል ላይ ይሄን ሐሳዊ መሲህ ይገድለዋል ብለው ያስተምራሉ፣ ያስባሉ። እና ይሄ ሐሳዊ መሲህ እስራኤል ላይ ከተገደለ በኋላ እንግዲህ ጦርነቱ ትልቁ ጦርነት ከዛ በኋላ ነው የሚከሰተው ብለው ይናገራሉ። ሐሳዊ መሲህ እስራኤል ላይ ሲሞት ትልቅ የሆነ ጦርነት ይነሳል። የጎጌን ማጎግ የሚባለው ጦርነት ማለት ነው። በዛ ሰዓት ላይ ክርስቶስም እና ብዙ ሰዎች ወደ ተራሮችና ወደ ሌሎች ቦታዎች ይሸሻሉ። ይሄ እንግዲህ የነሱ አስተምሮ ነው። ይሸሹና ይደበቃሉ። ከዛ በኋላ ክርስቶስ ተራራ ላይ ሆኖ በሚጸልይበት ሰዓት ላይ ወደ አላህ ማለት ነው፣ አላህ ነው አምላክ፣ ወደ አላህ በሚጸልይበት ጊዜ አላህ ከሰማይ ሆኖ በእሳት በበሽታ በተለያዩ ነፍሳት እነዛን ወራሪዎቹን ያጠፋቸዋል ብለው ነው የሚተረጉሙት። ከዛ በኋላ ግን ይሄ ጦርነቱ ካለቀ በኋላ የሚኖረው ጊዜ የሚኖረው የዓለም ሰላም የሚመለስበት ዓለም ደስተኛ የምትሆንበት ጊዜ ይሆናል ብለው ይተረጉሙታል። እና ከዛ በኋላ ክርስቶስም በምድር ላይ 40 ዓመት ከኖረ በኋላ እንደ ሰው ከኖረ በኋላ ይሞታል። ከሞተ በኋላ ደግሞ በመዲና ላይ ይቀበራል ተብሎ ይተረጎማል ማለት ነው። በመቀጠል አሁን ደግሞ የክርስቲያን አስተምሮች ውስጥ የሚታዩትን የተለያዩ ሐሳቤና አተረጓጎም ደግሞ እንመለከታለን። የመጀመሪያው ምንድነው? እንግዲህ ሐሳዊ መሲህ በዓለም ላይ ወደፊት የሚመጣ አንድ ግለሰብ አይደለም የሚል ነው። ነገር ግን ምድር ላይ የሰፈረው የክፉ አሰራር መንፈስ እንደሆነ ይተረጉሙታል። በዚህም እንግዲህ አተረጓጎም ውስጥ ያሉ አጥኚዎች እና የመጽሐፍ ቅዱስ ተርጓሚዎች ምን ብለው ይናገራሉ? አሁን ምድር ላይ ክፋት በበዛበት ጊዜ፣ ምቀኝነት፣ ጦርነት፣ ሰላም በታጣበት ሰዓት ላይ በመጨረሻ ላይ ትልቅ የሆነ ክስተት ይከሰታል። ትልቅ የሆነ ዓለም ላይ ጦርነት ይከሰታል በእስራኤል ላይ እና ይህ ጦርነት የነገሮች ሁሉ ማብቂያ ይሆናል የሚል ሐሳቤ ነው ያለው። እና በዛም ጦርነት የሰይጣን መንፈስ የሰፈነበት የክፉ ኃይል ስራ ሁሉ ይገታል። ከዛ በኋላ እንግዲህ የፍርድ ቀን ነው የሚል አስተሳሰብ ነው ያለው።
ሁለተኛው እይታ ደግሞ ምን ይመስላል? ወደፊት እንግዲህ እስራኤል ላይ የሚከሰት ትልቅ ጦርነት ይኖራል። ይህን ጦርነት ደግሞ ምን ብሎ ይገልጹታል? በትንቢተ ሕዝቅኤል ላይ የተገለጸው የጎግና ማጎግ ጦርነት ነው። በዚህም ጦርነት እስራኤል በተለያዩ ሀገራት ትከበባለች። ከዛ በኋላ እስራኤልን ለማጥፋት ብዙ ሀገራት ይነሳሉ። በዛ ሰዓት እንግዲህ ክርስቶስ እንግዲህ አምላክ ከሰማይ ሆኖ በእሳት እስራኤልን የከበቧትን ጠላቶች ሁሉ ያጠፋል። ከዛ በኋላ እንግዲህ በአምላክ ኃይል እስራኤል ካሸነፈች ጠላቶቿን ካጠፋች በኋላ ዓለምን ስለ ሰላም እየተናገረ አንድ ለማድረግ ስለ ፍቅር እየሰበከ በብዙዎች ዘንድ ተወዳጅነትን እያተረፈ የሰላም እንግዲህ ስምምነትን በማድረግ ወደ ዓለም ብቅ የሚል ሐሰተኛው የሰላም ሰው፣ ሐሰተኛው መሲህ፣ ሐሰተኛው ክርስቶስ አለ የሚል እይታ ነው። ይህም ሰው እንግዲህ ወደ ምድር ከመጣ በኋላ ሐሰተኛ ንግግሮችን በማድረግ የብዙዎቹን ቀልብ በመግዛት የሰላም ስምምነት ያደርጋል። ከዛ በኋላ እንግዲህ የ7 ዓመቱ አስጨናቂው ጊዜ ቆጠራ ይጀመራል የሚል ነው። በዚህ እይታ ውስጥም ያሉ ደግሞ አንዳንድ የፕሮቴስታንት የመጽሐፍ አጥኞችና ተርጓሚዎች ምን ብለው ያምናሉ? ይሄ አስጨናቂው የ7 ዓመት ውስጥ ከመጀመሩ በፊት እኛ የተመረጥነው እንግዲህ ተነጥቀን እንሄዳለን፣ የመከራው ጊዜ አያገኘንም፣ ጌታ ይወስደናል ብለው የሚተረገቡና የሚያስቡ አሉ። ይህንን ኢቨንት ራፕቸር ይሉታል፣ መነጠቅ እንደማለት ነው። መከራው ያገኘንም ይሄ ጊዜ አናይም፣ የተመረጡት ሄዳሉ፣ ግን ቅዱስ ያልሆኑት ያልተመረጡት አማኝ ያልሆኑት ግን ምድር ላይ የቀሩና ሰፈር ያረጋሉ። በዚህ በሐሳዊ መሲህ አገዛዝ በመከራው ጊዜ ይቀጣሉ የሚልም እይታ አለ። በዚህም እይታ ውስጥ የ7 ዓመቱ እንግዲህ አስጨናቂው ጊዜ ካለፈ በኋላ ምን ተብሎ ይተረጎማል? ክርስቶስ ዳግም ወደ ምድር ይመጣል። ከዛ በኋላ ሐሳዊ መሲህና ከሱ ጋር ያሉትን ሁሉ ያጠፋል። ከዛ በኋላ እንግዲህ አስጨናቂው ዘመን ሁሉ ያበቃል የሚል ነው። ከክርስቶስ ዳግም መመለስ በኋላ ምን ይሆናል? እንግዲህ የፍርድ ጊዜ ይሆናል። ሁሉም እንደየስራው ይሰጠዋል። ከዛ በኋላ እንግዲህ የፍርድ ቀን ይሆናል የሚል አስተያየትና አተረጓጎም ነው ያለው። እነዚህ ሁሉ እንግዲህ አተረጓጎምና እይታዎች ዓለም ላይ በብዙ ሚሊዮን እንግዲህ ሕዝብ ተከታይ ባሏቸው እምነት ተቋማት ላይ የሚታዩ የሚገለጹ እንግዲህ አተረጓጎም ናቸው፣ ኤክስፔክቴሽን ናቸው። ከነዚህ ትላልቅ እምነት ተቋማት ውጪ ደግሞ ያሉ በጣም በብዙ ሚሊዮን ሕዝብ የሚቆጠሩ እምነት የሌላቸው ሕዝቦች አሉ ዓለም ላይ። እነዚህ ስለ ሐሳዊ መሲህ ምን እንደሆነ አያውቁም። ምን እየተከሰተ እንደሆነ ምድር ላይ ዝም ብለው የሚኖሩ ናቸው። በአጋጣሚ ተፈጥረናል ብለውም የሚያስቡ ብዙ ሰዎች አሉ። ስለዚህ አሁን ምን እንመለከታለን? ትክክለኛው ፕሌይ ምን ይመስላል? ሐሳዊ መሲህ የነዚህን የብዙ እምነት ተቋማት ሁሉ የሚስማሙበትንና ኢንተርፕሪቴሽንን በነሱ የያዙትን እይታ በመያዝ ወደ ዓለም እንዴት ይመጣል? ብዙዎችን እንዴት ያታላል? ትክክለኛው መጽሐፍ ቅዱስ ቃል እንዴት እንደሚፈጸም ደግሞ ያሳየናል የሚለውን ነገር አሁን እንመለከታለን ማለት ነው። በጦርነቱ መሃል የሚመጣው ሐሳዊ መሲህ ነው ብለው ከሚያምኑ ከክርስቲያን አስተምሮች ውጪ ያሉ በአይሁድ እምነት ተከታዮች እይታ፣ በእስልምናው እምነት አተረጓጎም እንዲሁም የብዙ መጽሐፍ ቅዱስ አጥኞች እሳቤ ከጦርነቱ በኋላ የሰላም ዘመን ይጀምራል ብለው ይጠብቃሉ። እናም ሰይጣን የሚጠብቁትን ኤክስፔክቴሽን ውል ያደርግላቸው ነው። በዓለማችን ላይ እስከዛሬ አይተነው የማናቀው ትልቁ የማጭበርበር ትዕይንት ሊተወን ነው። የዓለም ሕዝብ በእስራኤል ላይ ልክ በትንቢተ ሕዝቅኤል ላይ የተገለጸውን ጦርነት እንደ ፊልም ሲተወን ሊመለከት ነው። ምን ሊያረጉ ነው መሰላችሁ? ተመልከቱ። ሰይጣን መጽሐፍ ቅዱስ ላይ የሰፈረውን የትንቢት ቃል ከማንም በላይ አሳምሮ ያውቃል። የተጠቀሰውም ጦርነት እንደሚከሰትም የእያንዳንዱን ቤተ እምነት ኤክስፔክቴሽንም እንደዛው። ስለዚህ ትክክለኛው የትንቢተ ሕዝቅኤል ጊዜ ከመድረሱ በፊት ፌክ ቨርዥኑን ለመለየት በሚከብድ ደረጃ ዊዝ ኤግዛክት ሪፕሊካ አስቀድመው ትንቢቱ እንደደረሰ አድርገው ሊተውኑ ነው። እሳት ከሰማይ ሲወርድ፣ መሬት ሲንቀጠቀጥ፣ እስራኤል ከከበቧት ወራሪዎች በአምላክ ጣልቃ ገብነት እንዳሸነፈች ተደርጎ ሲተወን የዓለም ሕዝብ ሊመለከት ነው። የጦርነቱ
ስክሪፕትም እንደዚህ ይታወናል። እስራኤል ኢራንን የኒውክሌር የማበልጸግ ስራውን አሁንም በድብቅ ቀጥላለች። ይህ ደህንነቴን ስጋት ውስጥ ይከተዋል። የኒውክሌር ማበልጸግ ስራውን ካላቆመች ጦርነት ከፍታለሁ ብላ ታውጃለች። አሜሪካም ከሷ ጋር ተደረባ ማስፈራሪያና ዛቻ ትዘነዝራለች። የተለመደው ሚዲያም ጦርነቱ በድጋሚ ሊጀመር ነው ብሎ ወሬውን ያራግበዋል። የዓለም ህዝብም አይኑን ሁሉ ወደ እስራኤልና ኢራን ላይ ይሆናል። እስራኤልን በመቀጠር የኢራን የኒውክሌር ማብላያ ጣቢያዎች ላይ ጥቃት ተሰነዝራለች። የታቀደው የኢራንን ምላሽ ያለምንም ትንኮሳ ጥቃት ተፈጽሞብኛል፣ ከዚህ በኋላ እስራኤልን አንታገስም በማለት ጦርነቱ በይፋ የሚያስጀምረውን ግዙፍ የሚሳይል ናዳ ይተኩሳሉ። ራሽያም የኢራን ደጋፊ ሆና ወታደሮቿን ወደ እስራኤል ታቀርባለች። ቱርክም የሙስሊሙ ዓለም ጠበቃ ሆና ወደ ጦርነቱ ትገባለች። የአሜሪካ ሚና በስክሪፕቱ መሰረት ይህንን ይመስላል። የባህር ኃይሎቿንና መርከቦቿን ወደ ምስራቃዊ ሜዲትራኒያን ታንቀሳቅሳለች። እስራኤልን የመከላከል መብቷን የሚገልጹ ጠንካራ መግለጫዎችና የሚሳይል ድጋፍም ታደርጋለች። ነገር ግን በመሃል ድንገተኛ ክደት ይከተላል። የእስራኤልን ደህንነት ብንደገፍም ዓለም አቀፋዊ ብጥብጥን የሚፈጥር እርምጃ አንወስድም ብለው እስራኤልን ይተዋታል። ልብ በሉ፣ ይህ ሁሉ እንግዲህ ጦርነቱ ልክ ትንቢቱ እስራኤል በመጨረሻም ብቻዋን በሁሉ ተከባ የቀረች እንዲመስል ነው። በዚህ ሰዓት እንግዲህ ጦርነቱ በተጀመረበት ጊዜ ሐሳዩ መሲህ ወደ ዓለም ብቅ ይላል። በጦርነቱ መሃልም ገብቶ ጦርነት መፍትሄ አይሆንም፣ ችግሩን በሰላም በንግግር እንፍታው በማለት እንደ አደራዳሪ ሆኖ የሰላም ጥያቄ ያቀርባል። ነገር ግን ተቀባይነት አያገኝም። ከሰላም ድርድሩ ይልቅ ጦርነቱ ወደ መፋፋሙ ይቀጥላል። እስራኤልም ትከበባለች። በዚህ ሰዓት እንግዲህ ጦርነቱ እንዲቆም ለዓለም ሕዝብ ብቸኛ ተስፋ ሆኖ የተነሳው እንግዲህ ሐሳዩ መሲህ የሰላም ጥሪ፣ የሰላም ንግግር በሚያደርግበት ሰዓት ላይ በመሃል የቀጥታ ስርጭት ላይ ብዙ ሚሊዮን ህዝብ እየተመለከተው ተተክሶ ይመታል፣ ይገደላል። የማስታረቅ ስራ ሲሰራ የነበረው ሰላምን ያመጣል ተብሎ ተስፋ የተጣለበት ሰው ይገደላል። የዓለም ህዝብ ሁሉ አንድ ላይ ያዝንለታል። ነገር ግን ይህ ሁሉ ስክሪፕት ነው። ግድያውም የእውነት ግድያ አይደለም። ያው ሌላኛው ስቴጅ ፌክ ሹቲንግ ነው። እሱን ስለ ሰላም ብሎ ራሱን የሰዋ ሰው አድርጎ ለማቅረብና ተቀባይነቱን ለማስፋት ነው። በጦርነቱ ላይ በዋናነት ሲሳተፉ የምታዩቸው ሀገራት በሙሉ ለአንድ ዓላማ የቆሙ አክተሮች ናቸው። መሪዎቻቸው በተመሳሳይ ዓለምን በሚያስተዳደሩ ግሎባል ካባል እጅ ቁጥጥር ውስጥ ያሉ ፑፔቶች ናቸው። ራሽያ፣ ኢራን፣ ቱርክ፣ ሌሎችም በድራማ ውስጥ የሚሳተፉ ተዋናዮች ናቸው። እንደ ፕሮፌሽናል ሪስሊንግ አስቡት። የምታዩት ሁሉ ስቴጅ ትወና ነው። ከትዕይንቱ በኋላ አሸናፊው ይታወቃል። ዓላማቸው ማሸነፍ ሳይሆን ፕሮፌሲን ማስመሰል ነው። ተመልከቱ። አሁን ስለ ሰላም እያወራ ጦርነቱን ለማቆም በሐሰት የዓለምን ቀልብ ገዝቶ የመጣው ሐሰተኛ መሲህ ተገድሏል። ራሽያ፣ ኢራን፣ ቱርክ እንዲሁም ሌሎች ሀገራት እስራኤልን ወረዋታል። እስራኤል ብቻዋን ተከባ ቆማለች። በዚህ ሰዓት እንግዲህ ፋይናል ፕሌይ ስክሪፕቱ ይታወናል። የዳይሬክት ኢነርጂ ዌፐን እና የፕላዝማ መሳሪያዎችን በመጠቀም እሳት ከሰማይ ሲወርድ፣ የቴስላ መሳሪያዎችን በመጠቀም ደግሞ አርቲፊሻል የመሬት መንቀጥቀጥን በማስነሳት የከበቧት ወራዶች ሁሉ ሱፐርናቹራሊ እሳት ሲወርድባቸው በእግዚአብሔር ቁጣ እንደተቀጡ አድርገው ያቀርባሉ። እስራኤልም በአምላክ ጣልቃ ገብነት እንዳሸነፈች ተደርጎ ይታወናል። የዓለም ሕዝብ ሁሉ ያየውን ማመን ያቅተዋል። እውነትም የእስራኤል አምላክ ብለው ይናገራሉ። ስክሪፕቱ በዚህ ብቻ አያበቃም። ጦርነቱ እንዲቆም የሰላም ጥሪ ሲያደርግ የነበረው ሐሳዩ መሲህ ወራሪዎቹ በእሳት ተቃጥለው ከጠፉ በኋላ ከሞት ተነሳ ይባላል። ይህም እሱን መለኮታዊ ኃይል እንዳለው ተደርጎ እንዲታሰብ ነው። ብዙዎች ይሄማ ተአምር ነው ይላሉ። የእስራኤል ሕዝብ ይሄማ ለብዙ ዘመናት ስንጠብቀው የነበረው መሲያችን ነው ብለው ደስታቸውን ይገልጻሉ። የተለያዩ የሃይማኖት መሪዎች ትንቢቱ ተሳካ፣ እኛ እንዳሰብነው ሳይሆን እንደ አምላክ ድንቅ ስራ ሆነ ብለው ይተረጉሙታል። ሰላም ማየት የናፈቀው የዓለም ሕዝብን በመጨረሻም ይደሰታል። ድራማ ሁሉ የገባቸው የመጣው ሐሳዊ መሲህ እንደሆነ የሚናገሩትም ሰዎች በጊዜው ሰሚ አያገኙም፣ ተቀባይነት ያጣሉ። እንዲሁም ሐሰተኛ አስተማሪዎች ተብለው ይሰየማሉ። በወቅቱ የሚኖረው መንፈሳዊ ዲሰፕሽን ትልቅ ስለሚሆን ሰዎች ነገሮችን የሚያስተውሉበት አቅም አይኖራቸውም። ለዛ ነው የተመረጡት እንኳን ይስታሉ ተብሎ መጽሐፍ ቅዱስ የገለጸው። ሁለተኛው ወደ ተሰሎንቄ ሰዎች ምዕራፍ 2 ከቁጥር 10 እስከ 11 ሁኔታውን እንደዚህ ይገልጸዋል። ይድኑ ዘንድ እውነትን ባለመውደድ የሚጠፉ ሰዎች በሚያታልል በተለያየ ክፋት ስራ ይመጣል።
በዚህም ምክንያት እግዚአብሔር በሐሰት እንዲያምኑ የስህተት አሰራር ይልክባቸዋል ይለናል። በዚያ ጊዜ የሚኖረውን ውዥንብር ብዙዎች እንደሚስቱ አስተዋይ እንደማይገኝ ሲገልጸው ነው። መጽሐፍ ቅዱስ የመጨረሻው ዘመን በእንደዚህ አይነት ትላልቅ ማታለያዎች እንደሚሞላ በግልጽ ይነግረናል። የሐሰተኛው ክርስቶስ ወደ ዓለም መምጣት በሐሰተኛ ምልክቶችና ድንቅ በሚመስሉ ነገሮች እንደሚታጀብ በግልጽ አስቀምጧል። በዚህ በሁለተኛው ተሰሎንቄ ምዕራፍ 2 ከቁጥር 9 ላይ ስታነቡ እንደዚህ ይለናል። የእሱም አመጣጥ እንደ ሰይጣን አሰራር ሲሆን ይህም በኃይል ሁሉ በሐሰተኛ ምልክቶችና ድንቆችም ሁሉ ይሆናል ይለናል። እነዚህ ምልክቶች አሁን የተመለከትናቸው ናቸው። ራእይ ዮሐንስ ምዕራፍ 13 ከቁጥር 13 ላይ ሁኔታውን በደንብ ይገልጸዋል። በሰዎች ፊትም እሳት ከሰማይ ወደ ምድር እስኪያወርድ ድረስ ታላቅ ምልክቶችን አደረገ ይለናል። እነዚህ ምልክቶች እሳት እስከ ማውረድ ተብሎ የተገለጸው በጦርነቱ ላይ የሚጠቀሙት የዳይሬክት ኢነርጂ ዌፐኖች እና የፕላዝማ መሳሪያዎች የሚታወኑት ናቸው። የማቴዎስ ወንጌል ምዕራፍ 24 ከቁጥር 24 እስከ 5 ሁኔታውን እንደዚህ ይገልጸዋል። ሐሰተኛ ነቢያት ይነሳሉ፣ ቢቻል የተመረጡትን ለማሳት ሲሉ ታላላቅ ምልክቶችና ተአምራትን ያደርጋሉ። እንግዲህ በዚህ መልኩ ሐሰተኛ መሲህ ወደ ዓለም ይመጣል ማለት ነው። የዓለም ሕዝብ በመጨረሻም ጦርነቱ አበቃልን፣ የሰላሙ ጊዜ ላይ ገባን ብሎ ሲያስቡ የተገላቢጦሹ የመከራው ዘመን ይጀምራል ማለት ነው። በዚህም አማካኝነት በመጨረሻም ጌታችንና መድኃኒታችን ኢየሱስ ክርስቶስ የተናገረው በዮሐንስ ወንጌል ምዕራፍ 5 ከቁጥር 43 ላይ የተጻፈው የትንቢት ቃል ይፈጸማል ማለት ነው። እኔ በአባቴ ስም መጥቼ አልተቀበላችሁኝም፣ ሌላው ግን በራሱ ስም ቢመጣ ትቀበሉታላችሁ የተባለው ማለት ነው። በዚህ መልኩ እንግዲህ ሐሰተኛውን የጎጊን ማጎግ ጦርነት በስቴጅ በማድረግ በመተወን ሐሰተኛውን መሲህ ወደ ዓለም መሪነት ወደ ዓለም ተቀባይነት ያመጡታል ማለት ነው። መጽሐፍ ቅዱስ ላይ የተነገረው ትክክለኛው እንግዲህ ትንቢተ ሕዝቅኤል ላይ ያለው እንደውም ራእይ ዮሐንስ ምዕራፍ 20 ላይ የተጻፈው የጎጊን ማጎግ ጦርነት በኋላ የሚከሰት ነው። እንግዲህ ወደሱ አሁን በቀጣይ እንመለሳለን። ነገር ግን ኤግዛክት ሪፕሊካ በመፍጠር ትንቢቱ እንደተፈጸመ ህዝቡን በማሳመን የሁሉንም ኤክስፔክቴሽን ወደ አንድ በማምጣት ሐሰተኛው መሲህ ሲጠበቅ የነበረው ትክክለኛ መሲህ እንደሆነ ለማሳመን ፌክ ቨርዥኑ ቀድሞ ይታወናል ማለት ነው። ብዙ የመጽሐፍ ቅዱስ አጥኞች ሐሰተኛው መሲህ ከጦርነቱ በኋላ ይመጣል ብለው ነው የሚተረጎሙት። ነገር ግን ከጦርነቱ በኋላ ከመጣ የሰላም ስምምነት ለማድረግ የሞከረ እንደ ማንኛውም የፖለቲካ ሰው ተደርጎ ነው የሚቆጠረው። ነገር ግን የማስታረቅ ስራ በሚሰራበት ጊዜ ከተገደለ፣ ራሱንም መስዋዕት አድርጎ ካቀረበ፣ ጦርነቱ ካለቀ በኋላም እንግዲህ በተአምራዊ ሁኔታ ከሞት ተነሳ ዳነ ከተባለ በዓለም ህዝብ ልብ ዘንድ በትንቢቱ ላይ የተጻፈው ትክክለኛ መሲህ እንደሆነ ማሳመን ይችላሉ ማለት ነው። የሚገርማችሁ ደግሞ መጽሐፍ ቅዱስ ደግሞ ይህንን ሁኔታ እንደሚከሰትም በሚገባ ይነግረናል ማለት ነው። ራእይ 13 ከቁጥር 3-4 ላይ ስትመለከቱ እንደዚህ ይላል። ከአውሬው ራሶች አንዱ ለሞት የሚያደርስ ቁስል ያለበት ይመስል ነበር። ነገር ግን ለሞት የሚያደርሰው ቁስል ዳነ። ዓለምን በሙሉ በመደነቅ አውሬውን ተከተለው። ሰዎችም ለዘንዶ ሰገዱለት፣ ምክንያቱም ስልጣኑን ለአውሬው ሰጥቶታልና። ደግሞም አውሬውን የሚመስል ማን ነው? ከሱስ ጋር ማን ሊዋጋ ይችላል? በማለት ለአውሬው ሰገዱለት ይለናል። ዮሐንስ በራእዩ ያየው እንግዲህ አውሬው የሚለው ሐሰተኛው መሲህ ነው። በራሱ ላይ ቁስል ነበር ተብሎ የተነገረው ደግሞ ትንሽ ቁስል ሳይሆን ለሞት የሚያደርስ እንደሆነ ትልቅ የሆነ እንደሆነ ሲገልጽ ነው። ያም እንግዲህ የተተወነው ስቴጅ የሱ ግድያን ያመለክታል ማለት ነው። የተመለከተው ሰው ሁሉ ይተርፋል ብሎ አላሰበም ነበር። ነገር ግን ቁስሉ ዳነ፣ ተፈወሰ ሲል የሐሰት ከብጥብጡ በኋላ እንግዲህ ዳነ የሚለውን ነገር ሲያመለክት ነው። ልክ ክርስቶስ ከሞት እንደተነሳ እሱ ራሱ ክርስቶስን እየመሰለ ነው፣ እያስመሰለ ነው ማለት ነው። በሐሰት አምላካዊ ኃይል እንዳለው የዓለምም ሕዝብ ሁሉ እንደሚታለል ሲነግረን ነው። የዛኔ ሕዝብ ሁሉ ያልተሸነፈ መሪ ብሎ ያደንቀዋል። እንደዚህ አይነት ሰው የታለ? ከሱስ ጋር ማን ጦርነት ይገጥማል? እያለ ብዙዎች እንደሚከተሉት ሲነግረን ነው። የሱን ሞቷል ከተባለበት ግድያ መዳን፣ እንዲሁም ጦርነቱን እሳት ከሰማይ ወርዶ ወራሪዎችን ማጥፋት እንግዲህ የሱን መሲህነት በሕዝቡ ጭንቅላት ውስጥ ይፈጥራል ማለት ነው። ክፍል 1 እንግዲህ ይህንን ይመስላል። በድንቆችና በሐሰተኛ ምልክቶች የታጀበው የሐሰተኛው መሲህ አመጣጥ። በሚቀጥለው ክፍል እንግዲህ በቀጣይ
ትክክለኛው የጎግ ማጎግ ጦርነት መች ይከሰታል? ሐሰዩ መሲህ ወደ ስልጣን ከመጣ በኋላ ምን ይሰራል? እንዲሁም ሐሰዩ መሲህ ስልጣን ላይ ከመጣ በኋላ በመሃል ወደ ዓለም ላይ እንደ ሰው ልጅ ፈጣሪ ተደርገው መጡ ስለሚባሉት ኤሊያኖች ወይም በትክክለኛ ማንነታቸው የወደቁት መላእክት ድቅሎች የዘርዘሮች ሚና በሐሰዩ መሲህ አገዛዝ ዘንድ ምን ይመስላል የሚለውን እናያለን።